ስልጣኔ ያለባቸው አገራት ወዳጆች ሲሆኑ ህንድና ኢትዮጵያ አብረው ነው የቆሙት። አንድ ሌላ ታሪካዊ እርምጃ ወስደናል። ይሄ ምንድነው? ኢትዮጵያን እንድትካተት አደረግናት። የብሪክስ አባል እንድትሆን ተቀብለናት ነበር ባለፈው ዓመት። የኛ ራዕይ ምንድነው? ግሎባል ደቡብ ወይም የደቡብ ቀጠና በሌላ ሰው ላይ ለመረማመድ ሳይሆን ለሁሉም ሰው እንዲቆም ማስቻል ነው። እኔ ከሻይ ጋር ያለኝ ትስስር ይታወቃል። ነገር ግን ወደ ኢትዮጵያ መጥቼ ቡናን አለመጥራት ይከብዳል በእውነት። ዓለም ካበረከታችሁት ስጦታ አንዱ ነው የኢትዮጵያ ቡና አፈላል ስነ ስርዓት። ሰዎች አንድ ላይ ይቀመጣሉ፣ ነገሮች ይረጋጋል፣ ሰዓት መሄዱን ያቆማል፣ ጓደኝነት ይጀመራል። አንድ ስኒ ሻይ ደረጃ መለዋወጫ ግብዣ ነው። ቁጭ ብለን ሻይ እንጠጣ ከተባለ ቁጭ ብለን እናውራ እንጨዋወት እንደማለት ነው። እንደ ኢትዮጵያ ቡና ሁሉ የህንድ ሻይም በጣም ያነቃቃል። ህንድና ኢትዮጵያ መልስ ለመስጠት ዝግጁ ናቸው። አብረን እንሰራለን። በእኩልነት አብረን እንሰራለን። አብረን እንገነባለን። አጋር ሆነን አብረን እንሰራለን። አብረን ይሳካልናል እንደ ጓደኛ ሆነን። አመሰግናለሁ። ደህና ሁኑ። አመሰግናለሁ።